እናመሰግናለን። እንኳን ደህና መጣችሁ። የምንገኘው በጨልጨል ግድብና ተጓዳኝ ስትራክቸር ፕሮጀክት ነው። የፕሮጀክቱ ባለቤት ሚኒስትሪ ኦፍ ኢሪጌሽን ኤንድ ሎውላንድስ ሲሆን አማካሪው ኦሮሚያ ኢንጂነሪንግ ኮርፖሬሽን ነው። የስራው ተቋራጭ አለማየሁ ከተማ ጠቅላላ ስራ ተቋራጭ ነው። ፕሮጀክቱ በ2023 በፈረንጆች አቆጣጠር ማርች 16 ነው የተጀመረው። ፕሮጀክቱ የሚያልቅበት ጊዜ ደግሞ ኖቬምበር 30 2026 ይሆናል ማለት ነው። በሚቀጥለው አመት እንጨርሳለን ብለን እንጠብቃለን። አሁን የተሰሩ ስራዎችን ስንመለከት በዋናው ግድብ ላይ የድንጋይ ሙሌት፣ የአፈር ሙሌት እና ደግሞ እንደዚሁ ማጣሪያ የምንጠቀማቸው የተለያዩ የጠጠር ሳይዝ ያላቸው አሉ። ፋይን ፊልተር እና ኮርስ ፊልተር የምንላቸው እነዛ በተወሰነ መልኩ ተሞልቷል። አሁን ላይ መስራት የምንችለውን የግድቡን መጠን ሰርተን ጨርሰናል። ካሁን በኋላ የፋውንዴሽን ትሪትመንት ወይም ደግሞ የመሰረቱን የማጠናከር ስራ መስራት አለብን። ለዛም ደግሞ በአይነቱ ለየት ያለ ማሽን ሞዴሉም ደግሞ እንደ አፍሪካ አዲስ የሆነ ሞዴል ማሽን ከጀርመን ሀገር መጥቷል። እሱም ተገጣጥሟል። እንደተመለከታችሁት ወደ ስራ ለመግባት የተወሰኑ የሚቀሩን ነገሮች አሉ። እነሱ እንዳለቁ በሚቀጥለው ወር ወደ ስራ ይገባል ማለት ነው። እሱም መሰረቱን ከስር በኩል ውሃ ሰርጎ እንዳይሄድ መከላከያ መስራት ነው። ያንን ለመስራት የሚያስችል ቤንቶናይት በተወሰነ መልኩ አለን። ግራቭል፣ ሳንድ እና ደግሞ አሸዋ ነው የሚያስፈልገው። እነዚህ ፕላስቲክ ኮንክሪት የምንለው ማቴሪያል ሚክስ የምናደርግበት ነው። ማሽኑ ደግሞ እየቆፈረ ሲገባ ስለሪ ወይም ደግሞ የቤንቶናይትና የውሃ ድብልቅ ጉድጓዱ እየተቆፈረ ያ የተቆፈረው በወጣበት ቦታ የሚተካና መሬቱ ደግሞ ኮላፕስ እንዳይደርግ ወይም እንዳይደረመስ የሚጠብቅ ነው። ቁፋሮ ተቆፍሮ ካለቀ በኋላ ኮንክሪት ነው የሚሞላው። ከባቺንግ ፕላንት ቅድም ያልነውን የቤንቶናይት፣ የሲሚንት፣ የግራቭልና የሳንድ ድብልቅ በትራክ በኮንክሪት ሚክሰር እናመጣና በትሪሜ ፓይፕ እሱን የምንሞላ ይሆናል ማለት ነው። እሱ ሲሞላ ውስጥ የነበረው ስለሪ ከእንደገና ተገፍቶ ወደ ሚክሲንግ ፕላንት ፓምፕ ይደረጋል ማለት ነው። ከእንደገና ይጣራና እሱ ደግሞ ለሌላ ቦታ እየተጠቀምን እንሄዳለን ማለት ነው። ይሄም ፕሮፐርቲው የላብራቶሪ ፕሮፐርቲ ወይም ኢንጂነሪንግ ፕሮፐርቲውን እስኪያጣ ድረስ ደጋግመን የምንጠቀመው ይሆናል። አሁን ያለነው ስፒልዌይ ላይ ነው። ስፒልዌይ ማለት ግድቡ ከሞላ በኋላ የተረፈ ውሃ የሚተነፍስበት ማለት ነው። አጠቃላይ ይሄ የምትመለከቱት ስፒልዌይ 640 ሜትር ነው። እስከ ወንዙ ድረስ 640 ሜትር ነው። አብዛኛው ስራ ተሰርቷል። አሁን ላይ የተወሰነ የኮንክሪት ስራ ይቀረናል። ይሄም ከእቅዳችን ወደ ኋላ የተወሰነ ላግ አድርገናል። ዋነኛው ምክንያት የሲሚንቶ፣ የብረት፣ ሰሞኑን ደግሞ የነዳጅ እጥረት በተወሰነ መልኩ አጋጥሞን ትንሽ ወደ ኋላ ቀርተናል። እንደ እቅዳችን ቀደም ብለን ልንጨርስ የሚገባን ስራ ነበር። አሁን እንግዲህ የተወሰነ ሲሚንቶ ተልኳል፣ ብረትም እንደዚሁ እየተገዛ ነው ተብሏል። የሚያስፈልጉ እንደ አድሚክስቸር አይነቶች ቶሎ ከመጡ ይህንን ስራ ቶሎ ጨርሰን ሃይድሮሚል ትሬንች ከተሩ ሜንዳም ላይ ያለው ላይ ርብርብ አድርገን በተቀመጠለት የጊዜ ገደብ ፕሮጀክቱን ለመጨረስ ጥረት እናደርጋለን።